ዲጂታላይዜሽን ለማስፋፋት ዘርፈ ብዙ ስራዎች ተሰርተዋል። ከነዛም መካከል የካዳስተር ስራዎችም ተሰርተዋል። ዲጂታላይዜሽንን በተመለከተ 6 አይነት አገልግሎቶችን ይሰጣል። ከነዛም መካከል ያው ዲጂታላይዜሽን ዋነኛው በኦንላይን አገልግሎት ከወረቀት ንክኪ የሆነ አገልግሎት መስጠት ነው። አንደኛ የመሬት አገልግሎት ይሰጣል። ሁለተኛ በኮንስትራክሽን በገቢ አሰባሰብ ካዳስተር በፕላን በኢንቨስትመንትም በስድስቱ ዘርፎች በኦንላይን አገልግሎት ይሰጣል። ይሄ አገልግሎት ደግሞ ማህበረሰቡ ከመልካም አስተዳደር ጥያቄዎች አንፃር በቤቱ ሆኖ አገልግሎት እንዲያገኝ በኦንላይን አገልግሎት በስልኩ በስማርትፎን እንዲያገኝ የተሰሩ ስራዎች አሉ። ከነዛም መካከል ያው 3548 አባወራዎች ወይም ቤቶች የተመዘገቡበት ሁኔታና እነዛን በሲስተም የመስራት ስራ የተሰራ አለ። ስለዚህ እነዚህን ደግሞ ከተማ አስተዳደሩ ትኩረት አቅጣጫ በመያዝ ማዘጋጃ ቤቱ ሌሎችንም የማስገባት ስራ የተሰራ ያለበት ሁኔታ ነው ያለው። ካዳስተር ስራ የዲጂታላይዜሽን ስራ ያልተቋረጠ ድጋፍ ነው የሚደረግልን። ያልተቋረጠ ድጋፍ እስከ ፌደራልም ጭምር ድረስ ያልተቋረጠ ድጋፍ ነው እየተደረገልን ያለው። ኢቨን ባለሙያው የክህሎት ጋፕ ላለው ባለሙያ ስልጠናዎችም ጭምር እንደሚሰጡና እኛ አመቻችተን ስልጠናዎችም ጭምር መጥቶ ድጋፍ ከሚያደርጉት ባሻገር ማለት ነው መጥቶ ድጋፍ ከሚያደርጉት የዞኑ የክልሉ የፌደራሉ በሁሉም ዘርፍ እኛ ጋር መጥቷል። በሁሉም ዘርፍ ከዛ ባሻገር ደግሞ እኛ በመናመቻቸው መድረክ መጥቶ ደግሞ ስልጠናን የሚሰጡበት አግባብ ላይም ጭምር ተግባብተን ከተማውን ለማሻገር የከተማው ድርሻ ብቻም ሳይሆን ሌሎች የሚመለከታቸው ባለድርሻ አካላትም ጭምር ይህን ስራ ውጤታማ እንድንሆን የረዱንና የደገፉን ያሉበት አግባብ ነው ያለው። ኢቭን ከፌደራል ኮምፒውተር ሰጥቶም ጭምር መጥቶ ይሄ ብቻ በቂ አይደለም፣ እናንተ ብቻ ጠንከራችሁ ከሄዳችሁ ከዚህ የበለጠ ሽልማትም ከዚህ የበለጠ ድጋፍም ጭምር እንደምናደርግ የሚል ኮሚትመንት ከኛ ጋር ተግባብቶ የሄዱበት አግባብም ጭምር ስላለ የድጋፍና ክትትሉ ሁኔታ ያልተቋረጠ ነው።